ከመቼ ነው ባሪያዬን ከኔ የምትከለክሉት? አንድ አላህን የወነጀለ ሰውዬ ወደ አላህ ሱብሓነሁ ወተዓላ ጥሪ ያደርጋል። ያ ረቢ ይላል። ያ ረቢ መላእክቶች ወደ አላህ ድምጡ እንዳይደርስ ያፍኑታል። ያ ረብ አለ ሶስቴ፣ ያ ረብ አለ አራቴ። አላህ ሱብሓነሁ ወተዓላ ለመላእክቶች አላቸው እስከ መቼ ነው ባሪያዬን ከኔ የምትከለክሉት? እስከ መቼ? ለበይክ ያ ዓብዲ ለበይክ ያ ዓብዲ ለበይክ ያ ዓብዲ አለ። አራት ጊዜ ያ ረብ ነው፣ አራት ጊዜ ለበይክ ያ ዓብዲ አለ። ወንድሞች ሹፍ አላህ ሱብሓነሁ ወተዓላ ረሒም ነው፣ አዛኝ ነው። እኛ በምንሰራው ወንጀል አልተከተለንም። አርራህማን የሆነ ጌታችን ወላሂ ነው የምልህ ወንድሜ፣ አላህ ሱብሓነሁ ወተዓላ ሲይዝ አያያዙ ብርቱ ነው፣ ያስለቅሰናል። ወንድሞች አላህ ሱብሓነሁ ወተዓላ እኮ ረሒም ባይሆን ኖሮ አላሁ አክበር ወንድሞቼ ምን ይውጠን ነበር? ወደ አላህ መመለስ ተውበት ባይኖር ያ እኽዋን አላህ እኮ ወደ እርሱ ስንመለስ ይደሰታል፣ ስንለምነው ይደሰታል። ወላኪን ግን ከሱ ስንርቅ ርቀንም እንኳን መጥፎ ሰርተን ወላሂ በሰራችን አልያዘንም። አይባችንን ሰትሮልን ወደ እርሱ እንድንመለስ የሚያደርግ ረሒም የሆነ ጌታ። ወላሂ ወንድሜ አንተ ዛሬ እዚህ ዱንያ ላይ ሙስሊም ሆነ ከሞትክ ወላሂ